አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? አማን ናችሁ? ይሄ ረባሹ አለ ዛሬም ማለሽ ልጅን ይመስላል ብለሻል። እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እንዴት ከረማችሁ? እንግዲህ ሚጣጋ እንዲህ እየተፋጋን ነው። ተይላልህ ብለሻቡ እና ላይክ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ሰልዋጋ ጦርነት ገጥመን ነው የምንሰራው። የረመዳን ስራ እንግዲህ እንዲህ ይዞናል እላችኋለሁ። እንዴት ናችሁ? በአላህ እናንተ እንዴት ይዟችኋል? እንዴት እየከረማችሁ ነው? አሳምቡሳ የሰገጤ ኧረ ይሄን ባላገር ምን ዳገባ ለምንድን ነው እንደዚህ የምትይለኝ? እሱን ላውራ ወይስ እናንተን ላውራ? ቁጭ ቢሰልዋ ይቺ ለምን ተሸፈነ ብላ ይኸው እንደምታረገኝ ተመልከቱ። ያው አዲ ሰው እንዴት እንስራ? እስካሁን ሳሎን ነበር ቲቪ እያየ አሁን ስታረቅሳ መጣት ተሸፈነ ሳይ ይዋት እንደምታረገኝ አየ ሳሎን እኮ ላይ ነው መሰል የሚመስላት ስትሸፈን። እና እንዴት ናችሁ? ደህና ናችሁ ወይ? እንዴት አያችሁት? አሳምቡሳ አሰራሬን ጎበዝ። እንግዲህ እስካሁን ስር ሞጥሞጥ ነው ያረፈርኩት። ያው ሰልዋም ያው እንግዲህ ምን አስመስለዋለሁ ከላማነ ኪችኑን እንደምታዩት ነው። ያው ልጅ ይዞ ስራ ያው ንቃቡን ካላወለኩ እንግዲህ አላስተራች በቃ ንቃብ ከለበስኩ ገረባታ ስፍር ነው የምትልብኝ ማለት ነው። ያው የሰላም ባር እንግዲህ ታውቃላችሁ እናንተው ላይ እያደገች አይደል? እናንተው አይነላ እና እንደዛ ነው እላችኋለሁ። እስኪ አስተያየት ስጡ። እንግዲህ አሳምቡሳ እንዴት ነው? የሳውዲ ነው አያስመስልኩት። እስኪ ፈዋዝ ቁጭ በስነ ስርዓት ይኖርሽ እና ይሄን ይመስላል። እንዴት ያረኩት መሰላችሁ? እኔ እስካሁን ምጣድ እንትን ብዬ ነበረ። ያው ያያችኋል እንዴ? ተስፋ አደርጋለሁኝ ካሜራማን እያንቀሳቀስ አሳይ እንግዲህ ያው በምጣድ ሲጋግሩ ክብ ይሆናል። ያው መቆራረጡ ምናምን ብቻ አሪፍ ነው። እንግዲህ አሁን ከሳውዲ በምን ይተናነሳል? አቆም ይመስሉ ካሜራ እና እንዴት ይሄን ይመስላል። የዛሬው ቆንጆ ነው ብዬ አስባለሁ። እንግዲህ ያው የሱቁን የሚሸጠውን አይመስልም ጋይስ። ያው ባለው አየር አይደል የምትኖሩት? ባለው ነው። ይሄው ምስር አለን እዚህ ላይ እንትን አለ ምንድን ነው የሚባለው አታክልት። እናንተ እኮ ለምን ስጋ ያልሰራሽም ትላላችሁ? አታፍሩ ይሉና እኮ ሰራው ምን እንበላቸው? ቆጥበን ነው ወጡ ይበልጣል ብለን ነው ባያቸው እንጂ አለና እና ያው የስጋ ሳሙሳ አልተለመደም ብዙም ኢትዮጵያ። ለዛ ነው ተውት። እንግዲህ ባለው ነው እላችኋለሁ። እስኪ እንጠቅልና እናሳያችሁ እንዴት እንደምንጠቀልለን እናሳያችሁ። ይውዘ ካሜራ አውሪያቸው። ይሄው የምታረገኝ ነው ተሰጠኝ። የመዳም ስራ ምን አለ ይቆጣስ እዛ እንኳን ያው እንደ ስር ፎቀ የሚነካኝ የለም ከተናገሩኝ። ግልምጫ ያመከራ ነው። አሁን ሰባን ብገለምጣት ምኑን ታውቀዋለች? ጎስ አለ ያብጃት እንጂ በቃ እንደዚህ ነው። ንቃ እና አልኳችሁ ያው እየቆራረጥን ነው የምንሰራው ዛሬ። ሰራዋ ምን አገባት ነው ብቆጣት ብገለምጣት መስሚዋ ጥጥ ነው። ያው እሷ ነው እንግዲህ ሳጭቆነቁን ማለት ነው እንጂ አሁን እንግዲህ ሲመጣ እንግዲህ ያለ ደግሞ ዛሬ ነው እንግዲህ ሲመጣ ያው እሷን ማቅረብ ነው። እሷ ነው ሰራራ ያልኩት አይደል እንዴ? አንቺ ላቀርበሽ ይችል የሰራሁት ብሏት ብየልስትሽ እንደዛ ልበልሽ። በቃ ሰፈሪ በቃ እንግዲህ መስራት አይቻልም ማለት ነው። ያው ንቃቡን አወላለቅ ካልሆነ በስተቀር ማለት ነው። እና መጫቱ ናችሁ እንግዲህ ያው ሚስቴ ቆማጣት ያለው ቢጤ ነው። ያው አንድ እጅ ጭፉ ይዛችሁ አንድ እጃችሁ መስራት ነው እላችኋለሁ። ብቻ አልሐምዱሊላህ ልጅ ጤና ይሁን። ጤና ከሆነ መቼም ይቻላል። እንጂ አስቸጋሪ ነው እላችኋለሁ። እናንተስ እንዴት አደረጋችሁ? እንዴት ይዟችኋል? ካሜራማን አሳምረሽ ቀርጪ። ካሜራማናችን ጎበዝ አይደለችም እንደኔው ናት። እኔም ካሜራ መቀረጽ አልችልም እና እሷም ያውናም ማለት ነው። እና ይዘና እንዲህ እየተርፎቀፎቅን እላችኋለሁ። እንደዚህ አድርገን ነው እንግዲህ ያው የኢትዮጵያ ሳምቡሳ እንደ ሳውዲ አይደለም፣ ያስቸግራል ስላችሁ ያው ቂጣውን ጋጋችሁ አሁን የስድት እንዴት እንደሚያደክም ወላሂ ነው የምናችሁት። እንደዚህ አሁን ሊጡ ይበላሻል። ተስንታንት ነው ደህና የሚወጣላችሁ ማለት ነው።
እኔ መዳጥ ደግሞ ጎበዝ አይደለሁም ብዙም አይወጣልኝም እና ብዙ ሊጥ አባክናለሁ። እንግዲህ ምንም ማድረግ አይቻልም። ያው የወጣውን እንሰራለን ማለት ነው። እና እሱ ጋር እየሰራ ነው። በቃ ተሻለሽ ሲይዝሽ ተሻለሽ እንደዚህ ይሻላል። ተሰቀብኛለች ጭራሽ ሁሌ በቃ ክፉ ናት ነው የሚልሽ። ወደ ሰሯ ክፉ ናት ሰሯ ነገርያቸው ክፉ ነኝ ባያቸው በቃ አረብሻለሁ መብቴ ነው ባያቸው ማይናገረኛል ባያቸው አይደል እንደሱ ማይናገረኛል። እስቲ ቁጭ በይ ወጥ ቁጭ እንዳላረጋት ኮንስትራክሽን የምታረገው ትለጠጣለች። አሁን እሳችን ባረገኝ ወላ እና ያው እንደዚህ ስንፎቀፎቅ ነው የምንውለው አልኳችሁን። እንግዲህ ተመልከቱ እስኪ እንድኩ ነው በአንድ እጅ ተሰርቶ ወላሂ ሚስቴ ቆማጣ ናት ያለው ሰውዬ ልክ ነው። ምንም አልተሳሳተም። በረካ ይሁን ሚስቱን የተረዳ ያናየው አሽገሽ እንቅልፏ እኮ መጥቷል። ግን እንዴት ትተኛ በቃ እዚህ ስራ አይታ እንዴት ሊጥም አደረገው። አሁን የሳውዲ ሳግ ስታረጉ ከውስጥ ይይዛል ችግር የለበትም። ይሄ ግን ድርቀት አለው ሊጡና እስኪ ታይ ግዴታ እንትን ማለት አለባችሁ ማለት ነው። ሊጥ ማረግ አለባችሁ። እዛም እናረጋለን አንዳንዴ ሊጡ ሲደርቅ ጫፍጫፉ ወፍሮ ምናምን እህ መሬት ወደቀ። ሰባ ሀበሻን ጀርማ ይገለሙ ዝም ብሎ እንበራለን እና ልጅ ምት እንደዛ ሆናችሁ ነው የምታሳድጉት። ኢትዮጵያ ስመጡላችኋለሁ። ግን እናንተን ኢንሻአላህ ተዓላ አላህ ሀብታም ያርጋችሁ። ዛሬ ምን አወቻችሁ ምን እንዴት ወቀራቀም በቃ ልቤን ነው የምጠባውሰው። አይዋ ግዶላት መሬት ቁጭ ብላለች። አባቢ ማለት ነው። እስኪ ደግሞ አትቆርቆይ ግን አረጋሽ ተይውቃ ወቀን ተጫዋች ነው ደግሞ ነካከች እና የኢትዮጵያ ስራ ድክም ነው። ከመጀመሪያ ከሀስከፈ ነው የምለው እኔ የኢትዮጵያ ስራ ከሀስከፈ በቃ ሁልጊዜ የሚሰራው ስራው ከሀስከፈ ነው እንዴ። የኢትዮጵያ ስራ ደግሞ አድካሚ ነው። መቼም ሁላችሁም ነው ስለደከማችሁ ስደት አረቴ በራሳችን ቤት ትላላችሁ። እውነት ነው። አላህ በራሳችሁ ቤት ያርጋችሁ። እሱ እንዳለ ነው። ግን ድካሙ ከእናንተ አይሻልም ብላችሁ ፈልጌ ነው ሁሉ ይዛችሁ እኔ አሁን ላስተኛ ሚጣን ይዤ ገብቼ ማለት ነው። ፈቀው ከሳለ ይዤ ገብቼ አልጋ ላይ ስንት ተንዲፋዲፍ ወረድኩ አልተኛም ብለኝ ማለት ነው። ከዛ አስቡት እዛ እንግዲህ እሷን አስተኛለሁ ስትሉ የሚሄደው ሰዓት አሁን ደግሞ አንዲ ስትሰሩ እሷን ስታመጡ ስትሉ በቃ ሰዓቱ ይሄዳል። ብቻ አልሐምዱሊላህ እንግዲህ አላህ ይሄንን እንደ ኢባዳ ይቁጠርልን ያ ረቢ ያ ከሪም ቸርጌታ ነው እንጂ አለበለዛ ምን ኸይር ስላለም ብላችሁ ነው። እና አብሽሩ በርቱ ነው የምላችሁ። እኛም እንድኩነን ይዘነዋል መጋፈጥ እንኳን እናንተ ልላችሁ ነው። እና በርቱ። ያው ኢትዮጵያ ስንመጡ እንደዚህ ነው የምጋግሩ። ስለቂጣው እያወራችሁ ነበር። ያው ቂጣ ተቀለች ነው ያነባብሬ ሁለት ነው የምድጠው። ሁለቱም ባንድ አረግኝ ግን ቆንጆ ነው ወላሂ መጣርክ ሊወጣው ራሴን እየጀነጀው ያመሰገንኩ አረከፈ ጓዝ ባላገራችን ተው ይወርባ ተውራ ሆ ይሄ ጎረቤት ነው ያ ወለታ ያያችሁ ተረባሽ ምን እንዳልኳችሁ ራሱ አላውቅም። ወላሂ ነው የምላችሁ በጣም ደክሞኛል። አንዱን ጥዬ አንዱን አንጠልጥዬ ነው የማወራችሁ። አሁን ያው ሰላም እያማን ነው ወንጀል ይሆን የሰዋን ማመን እዛው ችግር የለውም። ይኸው ተፈነገረላችሁ ታይ በቃ ልብሱም አሁን ነው የተቀየረው። የሚመስለው ነው እንግዲህ እንዴት አደረችበት የራሱ ጉዳይ ይላል ምን አገባሽ እንደዚህ ነው እላችኋለሁ። ለማንኛውም አሁን ይሄን ስንጨርስ ደግሞ ወጥ ስራ አለ። ዛሬ ሾርባ አንጥድም ደግነት ሾርባ ጥለናል። ትናንት ጥደናል። ዛሬ እንደግም ማለት ነው። ነገ ጥዳለን ደግሞ እንደዛ እያደረግን ነው የምንሰራው። ወጥና ሾርባ ነጋ እንሰራ። አሳምቡሳም አሁን ይሄ ሁላ ያው እንግዲህ ያረፈየልኝ ይሄ ሁላ ጥርስ ነው። ምክንያቱም ብስኩት ጨምራለሁ ማለት ነው። እና ደግሞ ኢትዮጵያ ላይ ብዙ ጊዜ እንጀራ ነው የሚበላው። ያው እንደ አረብ ሀገር ይሄን ምንም ብልቶ ዝም አይባልም። ስፔሻል የሚበላው እንጀራ ስለሆነ እንጀራው ላይ ነው ትኩረት የምናደርገው። እንጀራ ነው ግድ ነው። ሌላው ኖርማል ነው ማለት ነው። እና ዛሬ ያለ ነው ያ ጀማዓ በቃ እዚህ ደረሰ ማለት ነው። ከዚህ በላይ አላወራችሁም።
እንግዲህ ቪዲዮ ተሞላ ደስ ካለ ቪዲዮ ፖስቷለሁ። ካልተሰሙት እንግዲህ ተቋ እያማከርኳችሁ አስቀድሜ ማለት ነው። እና አበረታቱን ነው የምላችሁ።